ሐስቢ አላህ በቂ አላህ ነው። እችን 7 ጊዜ ብሎ የወጣ ሰው የቀኑን ጉዳዩን አላህ ይበቃዋል። ቀን ላይ ሙሲባ እንዳያገኘው በአላህ ጥበቃ ስር ይሆናል ነው። ሐስቢ አላህ በቂ አላህ ነው። ላ ኢላሃ ኢላ ሁወ ከሱ ውጭ አምላክ የሌለ ጌታ ዐለይሂ ተወከልቱ በሱ ተመክቻለሁ፣ እሱን ወኪል ያድርጌያለሁ። ወሁወ ረቡል ዐርሺል ዐዚም በጣም ይገርመኛል። ይሄ ከዚህ ፍጥረት ዓለም ያስወጣሃል አይደል? ወሁወ ረቡል ዐርሺል ዐዚም ረቡል ዐርሽ ጋር ተዛምደህ እንዴት ነው እሱን ይዘህ እንዴት ነው እዚህ ምድር ላይ ያለ ጥቃቅን ነገር የሚያሳስበህ? ሐቂቃ ማለት ነው ኢማን ውስጥ ሲገባ እንዲህ ነው የምታስበው። ደግሞ አነ ዒንደ ظن ዓብዲ ይባላል። አየህ እኔ ባሪያዬ በጠረጠረኝ ላይ ነው ያለሁት። ፈማ ظنكم برب العالمين አይደል? ምንድነው የምንጠረጥረው? ምንድነው የምናስበው? ሐቂቃ ምንድነው የሚሰማን ውስጣችን? ይሄ የቂን ደረጃ አለ ወይ ያ ነገር? ያን ደግሞ እናየዋለን ኢንሻአላህ። በልምምድ የሚመጣ ነው፣ በአንዴ የማይመጣም። አሁን ላይ ሰቢት ተመኒ እንዲህ በሆንኩ ምናምን ብለንም አይደለም፣ ልምምድ ነው።